ቻው። ራስን ጠብቅ። አልችልም። ለምን? ራሴን መጠበቅ ብችል ካንቺ ራሴን ጠብቅ ነበር። መልካም መንገድ ይቅናስ። እንሂድ በቃ ብሮ። እሷስ ዛሬ ማታ ነው በረራዋ። ወዴት? አግብታ የተሻለ ኑሮ ፍለጋ ወደ ውጭ ሀገር ልትሄድ ነው። ትቀልዳለህ አይደል? የምሬን ነው። ለነገሩ አይፈረድም። አንተ ዶክተር ሆነ የምታገኘው ገንዘብ እሷን የወሰዳት ዲያስፖራ ጽዳት እየሰራ ለሽ የሚከፍለው ገንዘብ ነው። ሴቶች ደግሞ ምቾት ይወዳሉ። እኔ ትንሽ ብር ቢከፈለኝም ዶክተር ነኝ። እሱ ትልቅ ብር ቢከፈለውም ጽዳት ነው። እሱ ብዙ ብር ስለተከፈለው የተሻለ ችሎታ አለው ማለት ሳይሆን እሱ የሚሰራበት ሀገር ማንም ሰው ስራ ቢሰራ የተሻለ ገንዘብ ስለሚከፈለው የተሻለ ኑሮ ለመኖር የግድ ሰው መምረጥ አለብን ማለት ነው። አለመፍረድ ነው እንጂ አብዛኛው የተደገፍነው ሰው ነገ ሲመቸው ጥሎን የሚሄድ ነው። ና እንሂድ እባክህ፣ ይሄም ቀን ያልፋል።